ሰላም ሰላም፣ እንዴት ናችሁ? የተከበራችሁ ውዶች፣ ዛሬም ልምምድ ላይ ነን። ዛሬ በገና ነው፣ ክራር ላይ አይደለም ያለሁት። አምባሰል ላይ ነው ያለው። አምባሰል ሜጀር። ያው ባለሙያዎቹ አምባሰል ሜጀር ማይነር የለውም ይላሉ። ያው ዞሮ ዞሮ ዋናው ላይ ያለው ሰከንድ ምናምን የሚሉት ነገር ስላለ ባለሙያ አይደለም። አምባሰል ሜጀር ላይ ያለው በዝማሬው ልማድ ሰላምታ ቅኝት የሚባለው ማለት ነው። በዚህ ቅኝት በብዛት የድሮ የበገና መዝሙሮች የሚዜሙበት ነው፣ ይታወቃል በየቤተ ክርስቲያኑ። እንደነ አለሙ ዋጋ ያሉት ዘማሪያን በብዛት ያዜሙበት መዝሙር ነው። ለምሳሌ ሰላም ለማርያም፣ አባታችን፣ መጾሙን እሱ እንኳን ሆዬ ጋም የሚሄድ ነው፣ ግን ያው በዚህም ይዘመራል። የተቀራራቢ ነው። ሌሎቹም እንደነ በጌቴሴማኒ፣ ይበላሃላ የመሳሰሉ የድሮ መዝሙሮች በዚህ ዜማ ይዜማሉ። እስኪ ከአንዱን ጀምር፣ ይበላሃላ እንበል። እንደዚህ ይዘምራል። ይሄ ከበጌቴሴማኒ ጋር ተቀራራቢ ነው በጣም። እዚህ ላይ ማፍጠን ነው፣ በጌቴሴማኒ ላይ ትንሽ መቁጠር ነው። አሁን በጌቴሴማኒ ነው፣ ያኛው ይበላሃላ ግን እንደዚህ ነው። ያኛው በጌቴሴማኒ ግን እንትኑ ቁጥሮቹ ተመሳሳይ ናቸው። የማፍጠን የማዘግየት ካልሆነ በቀር ተመሳሳይ ናቸው። ሌላ ሰላም ለማርያም፣ እስኪ መጀመሪያ እጄን ላፍታታ መሰለኝ። እንደነ አለም ዋጋ እንደሳቸው እንኳን እዛ ላይ ባልደርስም፣ አረ ምን እዛ አንጠለጥለኝ። ታች ያሉት ጋር ገና ታዳሪዎቹ ጋር ገና ባልደርስም እንዲሁ ዝም ብሎ እንደ መግቢያ የሚሉት ነገር ማስታውሰው ይሄ ሰላም ለማርያም ነው። ግጥሙን አልያዝኩትም በአግባቡ፣ ግን የድሮ መዝሙር አለ ማለት የጀግኖች ማወደሻ፣ የድሮ የሚታወቀው እንደ መቅደላ አፋፉ ላይ
ያሉ ዝማሬዎች ያው ለእግዚአብሔር የተዘመረ አይደለም፣ ለጀግኖቹ ስለ ሀገር ስለ አፄ ቴዎድሮስ ነው። በእርግጥ በቀጥታ እሱ ነው የማስታውሰው። አንዱን እንትን እልላችኋለሁ። ምናልባት በቅርቡ ሙሉውን ሰርቼ የምመጣበት ጊዜ ይኖራል። እየተለማመድኩት ነው፣ ግን ለማሳየት ያህል የሚያበላኝ ጮማ የሚያጠጣኝ ጠጅ እኔ መዩ ቱርክን ባይ የምሸሽ ነኝ። መቅደላ አፋፉ ላይ ጩኸት በረከተ፣ መቅደላ አፋፉ ላይ ጩኸት በረከተ። የሴት ሆነ አናውቅም ወንድ አንድ ሰው ሞተ። እኔ መዩ ቱርክ ባይ የምሸሽ ነኝ። ታጠቅ ብሎ ፈረስ ካሳ ብሎ ስም፣ ታጠቅ ብሎ ፈረስ ካሳ ብሎ ስም። አርብ አርብ ይሸበራል ኢየሩሳሌም። እኔ መዩ ቱርክ ባይ የምሸሽ ነኝ። ማረክ እንዳይሉ ሰው የለ በእጃቸው፣ ገደል እንዳይሉ ሞተው አገኟቸው። ምናሉ እንግሊዞች ሲገቡ አገራቸው፣ በወሬ አይመቹም ተንኮለኞች ናቸው። እኔ መዩ ቱርክ ባይ የምሸሽ ነኝ። ይህን ይመስላል። ቀጣይ በሌላ ልምምድ እንገናኛለን። ስለተመለከታችሁኝ አመሰግናለሁ።